አይዋ ወደባችን በቦሌም በባሌም አይቀርም። ምክንያቱም የሰውን አይደለም የጠየቅነው የራሳችን ነው። የሰውን አይደለም የፈለግነው ንብረታችን ነው። ስለዚህ ለዜጎቻችን እዛ ያሉ ኢትዮጵያውያን በአካባቢያቸው መጠቀም ካልቻሉ፣ በመሬታቸው መኖር ካልቻሉ ምን ይባላል? በየትኛው ህግ ነው የምትዳኘው? የትኛው ህግ ነው እነሱ የሚያውቁት? ከህግ ያፈነገጠ ህግን የጣሰ አካሄድ ነው ኢትዮጵያ የምትሄደው። ኢትዮጵያ ምን ጊዜም ህግን አክብራ ነው። ከዓለም በፊት ነው ህግ የምታውቀው ኢትዮጵያ። ዛሬ እነሱ ሊያስተምሩን ይፈልጋሉ። አይደለም፣ አትሳሳቱ። አሁንም ሀቃችን ነው፣ ነገም ሀቃችን ነው። የሰውን አንፈልግም፣ የራሳችንም አንሰጥም። በፍቅር ከሆነ ግን እንጋመሳለን፣ እንቋረሳለን፣ ችግር የለም፣ ይበቃናል። ግን የማይበቃን ምን ሲሆን ነው? እንዲህ አይነት አካሄድ፣ እንደዚህ አይነት ክርክር ተከንችሮ መቆም እንደ ፖል እንጨት ምን ማለት ነው? ይሄ የሰውን ወስዶ አልመልስም እንዴ? ማንቃት አለ እኮ። የተኛ ሁሉ እኮ በዛው አይሄድም፣ ይነሳል። የነሳ ጊዜ ደግሞ መጠየቁ አይቀርም። አሁን ባንላላ። ስለዚህ የሰረቃችሁትን መልሱ ነው። የኛ የራሳችሁን እንትናን አንፈልግም። የራሳችንን ለምን ትፈልጋላችሁ? በፍቅር ብትመልሱ በፍቅር ተዋደን እንኖራለን። ጎረቤታሞች ሆነን ተጋግዘን። ምን ነው እሱዬ የበላኸው ጩኮና ያጋለብከው ፈረሱ እንኳን ትንሽ ቅር አይልህም? በኢትዮጵያ ምድር የተዝናናህበት የለበስከው ቡልኮ ጋቢ ተው ተው ተው፣ ግድ የለም። ይሄው እንኳን ሊያንቅ ይገባል፣ ሼም ሊያስይዝ ይገባል። ነገሩ እናንተ ሼም የምታውቁ አይመስለኝም። በምን አይነት አፈጣጠር እንደተፈጠራችሁ አላውቅም። አላኩል ሀል ዞሮ ዞሮ አላህ ነው እናንተን የሚፈጠራችሁ። አሁንም እኛ እናንተን አይደለም የምንፈልገው የራሳችን ነው እየጠየቅን ያለ ነውና በፍቅር አስረክቡን። ኸላስ በሴራ የወሰዳችሁትን እኛ ደግሞ በፍቅር ስቀን እንቀበላችሁ ነው። አዎ አንድ ጥይት ሳንተኩስ፣ ዱላ ሳናነሳ፣ ድንጋይ ሳናነሳ። ድንጋይ የምናነሳው እኛ ለልማት ብቻ ነው ከዚህ በኋላ። ዱላ የምናነሳው ለእባብ ብቻ ነው። ይሄን ይወቁ። በፍቅር ነው የምንነግራችሁ። ያው እንግዲህ ፍቅር አንፈልግም ካላችሁ፣ ፍቅር በቃ ካላችሁ ቤት በኩል እንደምንመጣ